አሁን የምገኘው በኮስሞቲክስ ችርቻሮ ንግድ ላይ ነው። እንግዲህ ይህን ስራ ስጀምር በስታርታፕ ቢዝነስ ከአሃዱ ባንክ የመጀመሪያ ብድሬን አግኝቼ ነው የሚሆነው። አሃዱ ባንክ በጥቃቅን አነስተኛ መካከለኛ ኢንተርፕራይዞች እና በገጠር ባንክ በመምሪያው ሊሰጡ የሚገባቸውን አገልግሎቶች ይሰጣል። ከነዚህም በዋነኝነት ስታርታፕ ጀምሮ ብድሮችን ያመቻቻል። ይህም ደግሞ ቢዝነስን መጀመር ከሚያስቡ ወጣቶች ጋር አብሮ ይሰራል። ይህንንም ደግሞ በተግባር በስታርታፖች ላይ ብድር በማቅረብ ውጤታማ ስራዎችን ሲሰራ ቆይቷል። አልማኬር ከአሃዱ ባንክ ባገኘው ብድር ብዙ ማሽኖችን እንዲጨምር ድርጅቱን እንዲያስፋፋ ትልቅ ጥቅም አግኝቷል። ይሄ ማለት ደግሞ በአገር ደረጃ የሀገርን ኢኮኖሚ አሳደገ ማለት ነው። ስለዚህ አሃዱ ባንክ ያበረከተልን ብድር ለኛ በጣም ጥቅም ሰጥቶናል። ስለዚህ ይሄንን ብድር ከአሃዱ ባንክ በማግኘቴ ከራሴም አልፎ ለቤተሰቤ ለሌላም ደግሞ ስራ ፈላጊ እድል በመፍጠሬ በጣም ደስተኛ ነኝ። ከዛም አልፎ ደግሞ አሃዱ ባንክን በጣም ነው ማመሰግነው ማለት ፈልጋለሁ። ይሄ ተቋም እንደ ተቋም እንዲመጣ የአንበሳውን ድርሻ የወሰደው አሃዱ ባንክ ነው። ይሄን ባንክ የኛ የምንለው የኛ ብለን እንደ ወንድም እንደ እናት ኪስ እንደ አባት ኪስ ልንጠይቀው የምንችለው ለኛ ድንቅ ባንካችን ነው። አሃዱ ባንክ በስሞል እንደ ሚዲየም ኢንተርፕራይዝ ሌቨል ላሉት ፋይናንስ ፕሮቫይድ በማድረግ ድጋፍ በማድረግ ሰፊ ስራ እየሰራ ያለ ስለሆነ ተመራጭ ባንክ ነው እላለሁ። አሃዱ ባንክ ደንበኞች ጋር ለምንደርሰው አንደኛ በቅርንጫፎቻችን ነው። በቅርንጫፎቻችን በኩል ኮንቬንሽናል የተባለውን የብድር አማራጭ ወይም ደግሞ ቅርንጫፍ ሄደው የሚስተናገዱበትን የብድር አማራጭ እንሰጣለን። በነን ፋይናንሻል ሰርቪስ በምንለው ደግሞ የተለያዩ የስልጠና አማራጮችን ለነዚህ በገጠር ላሉ እንዲሁም በከተማ ውስጥ ላሉ የቢዝነስ አዌርነስ ትሬኒንጎችን በመስጠት ስራውን እየሰራ ይገኛል። ይህም ደግሞ ውጤታማ ነው እስካሁን ድረስ። ተደራጅተን ይህን እርባታ የጀመርነው ከዛሬ 14 ዓመት አካባቢ ላይ ነው የጀመርነው። ስንጀምርም በአንድ ላምና በሁለት ላም ነው የጀመርነው እና ላሞቹ አሁን እንደምታዩት ወደ 40-50 ላም ደርሰዋል። አሁን ደግሞ አሃዱ ባንክ ከፍተኛ ብድር አመቻችቶልናል። ይህን ከፍተኛ ብድር ሲያመቻችልን ምንድነው ራሱ ላሞቹን ማስያዣ በማድረግ ወደ 7 ሚሊዮን ብር ተበድረናል። ይህን ብር ስንበደር ደግሞ እኛ ምንድነው ሀሳባችን ከፍተኛ የሆኑ ላሞችን ማዘጋጀትና መኗቸውን ሁሉ ማቅረብ፣ የተለያየ ስራ የተለያየ ዝርያ ያላቸው ላሞችን ማንጣት፣ ስራውን ማስፋፋት ደግሞ ከዚህም ባሻገር ደግሞ ወደፊት ከዚህ ብድር ይህን ብድር ከፍለን ደግሞ ሌላ ከፍተኛ ብድር ተበድረን ሰፊ ስራ ልንሰራበት ነው ያሰብነው። አሁንም እያስገባን ነው፣ እየገዛን ነው፣ ገበያ ጥናትም እያደረግን ነው። ዞሮ ምንድነው አሃዱ ባንክ እናመሰግነዋለን። የመጀመሪያ ጊዜ ነው በከብት እርባታ ያለምንም ማስያዣ ብድር ሲሰጠን በላሞቹ የመጀመሪያ ነው። እኔ እንደ አዲስ አበባ የመጀመሪያ ነኝ ብዬ ነው የምገምተው። ሌሎች ምናልባት እስቲ ከሆነ አላውቅም። በእኔ ግን 14 ዓመት ሙሉ ቆይቻለሁኝ። በላሞቹ ብድር አላገኘም። ያው ደስ እያለ ነው የምንሰራው። በዚህ ብቻ አይቆምም፣ ይቀጥላል የሚል እምነት አለ። ሰፋ አድርገን ለመቀጠል ሌላም ነገር ለመስራት እቅድ ያለን እኛ የወተት ማቀነባበሪያ ማሽን፣ የመኖ ማቀነባበሪያ ማሽን እንዲሁም ደግሞ መንግስት ቦታ ከሰጠን ሰፋ ያለ ቦታ ላይ ወስደን ስራውን ለማስፋት ለከተማው ህዝብ ወተቱን ለማቅረብ ሰፊ ስራ ለመስራት እቅድ ያለን ከአሃዱ ባንክ ጋር። በሁለተኛ የብድር አማራጭ ደግሞ የዲጂታል ብድር አማራጮችን እንሰጣለን። ይህ ደግሞ አሁን ላይ በቴሌብር የብድር አማራጭ የተለያዩ አይነት የብድር አማራጮችን እየሰጠን እንገኛለን። ከዚህም ውስጥ በዋነኝነት የሚጠቀሱ የኤምኤስኤምኢ ብድሮችን፣ የሳለሪ አድቫንስ ወይም ደግሞ የደሞዝ ቅድመ ብድር የብድር አይነትን እንደዚሁም ደግሞ የትምህርት ቤት ክፍያን ማሳለጫ የሚሆን አነስተኛ ብድሮችን እናመቻቻለን። ከሁለት ዓመት በላይ ሆኖታል። ስቲካ ማስቲካን ይዘን ከመጣን በአዲስ አበባና በክፍለ ሀገር ወይም በክልል ከተሞች ላይ ተደራሽ ለመሆኑ በቅተናል። ከዚህም በላይ ደግሞ አዳዲስ ምርቶችን ይዘን ለመምጣት በሂደት ላይ እንገኛለን። አዳዲስ ምርቶች ለምሳሌ እንደ ሎሊፖፕ፣ ቸኮሌት እና ከረሜላ ያሉ
ጣፋጭ ምግቦችን አጠቃለን ለመምጣት በሂደት ላይ እንገኛለን። ፋይናንሻል ክፍተቶችን ለመሙላት ከአሃዱ ባንክ ጋር እየሰራ እንገኛለን። በዛ መሰረት ያለው የፋይናንስ ችግር ከተፈታልን በኋላ የማምረት አቅማችንና የሽያጭ አቅማችን እናሰፋለን። ከዚህም በተጨማሪ ደግሞ የስራ ፈጠራ ላይም ፓርቲሲፔት በማድረግ ካለን አሁን የሰው ኃይል በላይ ጨምረን እንድንቀጥል ይረዳናል የሚል እምነት አለኝ። ይህንን ለመጠቀም የሚፈልጉ ማንኛቸውም የአሃዱ ባንክ ቤተሰቦች በየቅርንጫፎቻችን በመሄድ ሂሳብ በመክፈት የተለያዩ የብድር አማራጮቻችንን በመጠቀም መስራት ያሰቡትን ከሀሳብ ጀምሮ እጃቸው ላይ ያሉትን ስራዎች ለማጎልበትና ትርፋማ ለማድረግ አብረውን ቢሰሩ እጅግ በጣም ደስተኞች ነን። በዚህ ደግሞ አሃዱ ባንክ አጠናክሮ የሚቀጥልበትን ስራዎች እየሰራ ይገኛል። አዳዲስ የብድር አማራጮችንም እንደዚሁ እያስተዋወቅን እንገኛለን። በየቅርንጫፎቻችን በመገኘት እነዚህን ስራዎች አብረውን እንዲሰሩ እና ትርፋማ እንዲሆኑ እንጋብዛለን።